እሺ የዛሬው ርዕሳችን ወይም ደግሞ ከኤክስፕሬሽኖች ባለፈው ከጀመርነው ሌላኛው ርዕሳችን አቴንሽን ወይም ፎከስ ይለናል። የሚያወራልን ስለ አንድ ሰው እኛ የሆነ ነገር እያወራን ለኛ ትኩረት እንዲሰጠን ለማድረግ ማለቴ ትኩረቱ ወደ ሌላ ቦታ የሄደ ሰው ካለ ምናልባት የሆነ ነገር እያወራን ትኩረቱ ወደኛ እንዲሆን ለማድረግ ስንፈልግ የምንጠቀምባቸው አባባሎች ናቸው። አቴ ትኩረትን መሳብ ጋር የተያዙ የአባባል አይነቶች ናቸው። 9 ኤክስፕሬሽኖች ተዘጋጅተዋል። አማርኛ ከነ አማርኛ ትርጉማቸው አሁን እኛ ምን እናደርጋለን? እነዚህን ኤክስፕሬሽኖች ከነ ፕሮናንሲዬሽኑ በስነ ስርዓት እንማራለን። እናንተ ደግሞ በደንብ አድርጋችሁ ፕራክቲስ ያደረጋችሁት እየተለማመዳችሁት ትይዟቸዋላችሁ ማለት ነው። ለምሳሌ የመጀመሪያው ዋት አይ አም ቴሊንግ ዩ ኢን ስትረስ ኢዝ ይላል። ወደ አማርኛ ትርጉሙ ስንመጣ ዋት አይ አም ቴሊንግ ዩ ኢን ስትረስ ኢዝ ይላል። በጥብቅ እየነገርኳችሁ ያለሁት ነገር ያው ብዙ ሰው ከሆኑ የሆነ ወሬ እያወራንኛ ለምሳሌ ብዙ ሰዎች ከሆኑ በጥብቅ እየነገርኳችሁ ያለሁት ነገር፣ ብቻውን አንድ ሰው ከሆነ ወንድ ከሆነ በጥብቅ እየነገርኩህ ያለሁት ነገር፣ ሴት ከሆነች ደግሞ በጥብቅ እየነገርኩሽ ያለሁት ነገር ይላል ማለት ነው። እዚሁ ላይ የዚሁን ፕሮናንሲዬሽን ጨርሰው ወርታይ ስንሄድ ሚለናል ወረም ቴሊንያ ኢንስትራዚዝ ወረም ቴሊንያ ኢንስትራዚዝ ወረም ቴሊንያ ኢንስትራዚዝ ብለን እናነባለን ማለት ነው። ዋት አይ አም ቴሊንግ ዩ ኢንስትረስ ኢዝ ሳይሆን ወረም ወይም ወደም ቴሊንያ ኢንስትራዚዝ ወረም ቴሊንያ ኢንስትራዚዝ ብለን እናነባለን ማለት ነው። ሁለተኛ ላይ ዋት አይ አም ትራይንግ ቱ ሜክ ቲንግስ ዊዝ ዩር ማይንድ ኢዝ ይላል። ዋት አይ አም ትራይንግ ቱ ሜክ ቲንግስ ዊዝ ዩር ማይንድ ኢዝ ይላል። ሁለተኛው አእምሮህ ላይ እንዲቀረጽ እየሞከርኩ ያለሁት ነገር ለወንድ፣ አእምሮሽ ላይ እንዲቀረጽ እየሞከርኩ ያለሁት ነገር ለሴት፣ አእምሯችሁ ላይ እንዲቀረጽ እየሞከርኩ ያለሁት ነገር ብዙ ሰዎች ሲሆኑ በዚህ መሰረት እንጠቀመዋለን ማለት ነው። ወደ ፕሮናንሲዬሽኑ ስንመጣ ወረም ትራይን ቱ ሜክ ቲንግስ ዊዝ ዩር ማይንድ ኢዝ ወረም ትራይን ቱ ሜክ ቲንግስ ዊዝ ዩር ማይንድ ኢዝ ብለን እናነባዋለን ማለት ነው። በሶስተኛ ደረጃ ሃው አይ አም ኤክስፕሌኒንግ ኢዝ ኢን ኤ ግሬት ፎርም ኦፍ ማይ ስፒች ሃው አይ አም ኤክስፕሌኒንግ ኢዝ ኢን ኤ ግሬት ፎርም ኦፍ ማይ ስፒች ይላል። እየነገርኩ ያለሁት ነገር ከመቼውም በላይ በጠበቀ ንግግሬ ነው፣ ወይም ደግሞ እየነገርኩሽ ያለሁት ነገር ከመቼውም በላይ በጠበቀ ንግግሬ ነው፣ ወይም እየነገርኳችሁ ያለሁት ነገር ከመቼውም በላይ በጠበቀ ንግግሬ ነው ይላል። how am I explaining is how am explaining is how am explaining is how am explaining is how am explaining is in a great form of my speech how am explaining is in a great form of my speech ይላል ማለት ነው። አራተኛ how can I tell you how difficult that thing is but how can I tell you how difficult that thing is but እንዴት እንደሚከብድ እንዴት አድርጌ ልንገርህ ነገር ግን፣ ወይም እንዴት እንደሚከብድ እንዴት አድርጌ ልንገርሽ ነገር ግን፣ ወይም ደግሞ እንዴት እንደሚከብድ እንዴት አድርጌ ልንገራችሁ ነገር ግን እንጠቀማለን ማለት ነው። how can I tell ya how difficult that thing is but how can I tell ya how difficult that thing is but how can I tell ya how difficult that thing is but እያልን መጠቀም እንችላለን። አምስተኛ it is as heavy as metal to tell you my condition in it is as heavy as metal to tell you my condition in it is as heavy as metal to tell you my condition in it is as heavy as metal to tell you my condition in it is as heavy as metal to tell you my condition in ያለሁበትን ሁኔታ ላንተ ለመናገር እንደ ቋጥኝ ድንጋይ ይከብዳል ይላል። ያለሁበትን ሁኔታ ላንቺ ለመናገር እንደ ቋጥኝ ድንጋይ ይከብዳል፣ ወይም ያለሁበትን ሁኔታ ለናንተ ለመናገር እንደ ቋጥኝ ድንጋይ ይከብዳል ይላል። ስድስተኛ the main point of my view is 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 ዋናው የትኩረቴ ነጥብ ዳሽ ነው። ዋናው የትኩረቴ ነጥብ ዳሽ ነው። ሰባተኛ the point that mainly need concern is the point that mainly need concern is the point that mainly need concern is
the point that mainly need concern is the point that mainly need concern is the point that mainly need concern is the point that mainly need concern is በዋናነት ትኩረት የሚፈልገው ነጥብ ዳሽ ነው ወይም በዋናነት ትኩረት የሚፈልገው ነጥብ ዳሽ ነው በዋናነት ትኩረት የሚፈልገው ነጥብ ዳሽ ነው እያልን እንጠቀማለን። ስምንተኛ the part of my speech focus mainly on 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 ከፊል ንግግሬ የሚያተኩረው በዳሽ ላይ ነው 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 ብለን እንጠቀማለን። ዘጠነኛ I really want to make things hard on I really want to make things hard on I really want to make things hard on I really wanna 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 make things hard on ብለን እንጠቀማለን። በእውነቱ በዳሽ ላይ እጅጉን አትኩሮት ማድረግ እፈልጋለሁ በእውነቱ በዳሽ ላይ እጅጉን አትኩሮት ማድረግ እፈልጋለሁ እያልን የሆነ ሰው እኛ የሆነ ነገር ስንናገር ትኩረት እንዲሰጠን ከፈለግን እነዚህን አባባሎች ወይም ከላይ የዘረዘርናቸውን ኤክስፕሬሽኖች መጠቀም እንችላለን ማለት ነው። አመሰግናለሁ።